በትናንትናው ዕለት በሰይፉ ሾው ላይ ቀርበው የነበሩት የኮሜዲያን አውራሪስ ባለቤትና ልጅ እጅግ አሳዛኝ ክስተት እንዳጋጠማቸው የተናገሩት ከባለቤቷ መሞትም በላይ የባለቤቷ ቤተሰቦች በሁለተኛው ቀን ከቤት እንዳስወጧት፣ እንደዚሁም ደግሞ ባለቤቴ ኮሜዲያን አውራሪስ የሞተ ዕለት በዕለት ሁለት ማለት ነው ስልኩንም እንደነጠቁኝ ጭምር እንግዲህ ሰይፉ ሾው ላይ ቀርባለች። እጅግ የጭካኔ ጥግ እንደተስተናገደብኝ ነው ስትል የገለጸችው። እንግዲህ የእሱ ቤተሰቦች እጅግ አደገኛ እንደሆኑም ጭምር ገልጻለች። ከቤት ከተባረሩም በኋላ እንግዲህ አሁን ውጭ እንደሚኖሩ ቤት ተከራይተው መስረው እና ከዚህ ጋር ተያይዞም እንግዲህ ሰይፉ ሾው ላይ ቀርቦ እርዳታም እየጠየቁ እንደሚገኙ ተቆል ከዚህ ጋር ተያይዞ ልጅቷ ከፍተኛ የሆነ የቶንሲልም እንዳለባት ይታወቃል። እንግዲህ ዶክተር አብይ የሚባለው ከአንገት በላይ ቀዶ ጥገና ስፔሻሊስት ሐኪም እና እሱንም በነጻ እንደሚሰራላትም ይፋ አድርጓል። በርካቶችም እየረዷት እንደሚገኙ ነው እንግዲህ ተነገረ የሚገኘው። ነገር ግን የኮሜዲያንና አውራሪስ ቤተሰቦች ከምትኖርበት ከቀበሌ ቤት ማስወጣታቸው እጅግ ከፍተኛ የሆነ ጭንቀት ውስጥ እንዳሉም ገልጸዋል። ከእንደገና ልጅቷም ከፍተኛ የሆነ ጭንቀት ውስጥ እንዳለች ወደዛ ቤትም እንመለስ ብትባልም እንደማትመለስም ጭምር እንግዲህ አይምሯ ላይ ከባድ ነገር እንደተቀረጸ ጭምር ሰይፉ ኢቢኤስ ላይ ስተስረዳ ነበረ። እንግዲህ በጣም አሳዛኝ ነው። እኛም ለዘን ያካፈልናችሁ